በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ይህ ጥያቄ መልሱን የምትለቁበት የጉግል ፎርም አለ። በዛ መሰረት ነው የምትሰሩት። ከዚህ በፊት ይህ ጥያቄ ከመለቀቁ በፊት የተለቀቀ እንዴት አድርጋችሁ በኢሜይላችሁ ሞልታችሁ እንደምትልኩ የሚያብራራ የተለቀቀ ስላለ ከዛ ታዩታላችሁ። ግልጽ ካልሆነላችሁ ደግሞ እኔ ግልጽ አልሆነልኝም ብላችሁ ኮሜንት ላይ ጻፉልኝ። ከዛ በኋላ ተጨማሪ ማብራሪያ አድርጌ እንድትለማመዱበት የማደርግበት መንገድ እፈጥራለሁ። አሁን ክፍል 1 እንግዲህ ቀደም ብሎ ተለቋል። ክፍል 2 ጥያቄ የስድስተኛ ዙር ክፍል 1 ተለቋል። ክፍል 2 ደግሞ አሁን አነብላችኋለሁ። እንዲህ ይላል። የኖህ መርከብን የተመለከተ ነው። የኖህ መርከብ ርዝመት ወርድና ከፍታ ስንት ክንድ ነበረ? የኖህ መርከብ ርዝመት ወርድና ከፍታ ስንት ነበረ? ሀ 100 ለ 25 ይቅርታ ርዝመት ወርድና ከፍታ ስለሚጠይቅ ሶስት ነገር ነው በአንድ የሚጠራው። ሀ 100 25 15 ለ 350 30 ሐመርሃ 500 75 45 መ 240 20 ደግመዋለሁ። የኖህ መርከብ ርዝመቷ ወርድና ከፍታዋ ስንት ይሆናል? ሀ ርዝመቷ 100 ነው፣ ወርዷ 25 ነው፣ ከፍታዋ 15 ነው። ለ ርዝመቷ 300 ወርዷ 50 ከፍታዋ 30 ሐመርሃ ርዝመቷ 500 ወርዷ 75 ከፍታዋ 45 መ ርዝመቷ 200 ወርዷ 40 ከፍታዋ 20 ደግመዋለሁ። የመርከቢቱ ርዝመት ወርድና ከፍታ ስንት ክንድ ነው? ሀ 100 25 15 ለ 350 30 ሐመርሃ 575 45 መ 240 20 ወደ 12ኛው ጥያቄ ስገባ 12ኛ ጥያቄ እግዚአብሔር ኖህን ከንጹህ እንስሳት ስንት እንዲያገባ አዘዘው? ሀ 2 ለ 10 ሐመርሃ 3 መ 7 ደግመዋለሁ። እግዚአብሔር ኖህን ከንጹህ እንስሳ ስንት እንዲያገባ አዘዘው? ሀ 2 ለ 10 ሐመርሃ 3 መ 7 13ኛ ጥያቄ የባቢሎን ግንብ የሰሩት ሰዎች ዓላማ ምን ነበር? የባቢሎንን ግንብ የሰሩ ሰዎች ዓላማ ምን ነበር? ሀ ስማቸውን ለማስጠራት ሳይበተኑ ለማለት ነው፣ እንዳይበተኑ ይላል። ሳይበተኑ ስማቸውን ለማስጠራት። ለ ከጥፋት ውሃ ለማምለጥ ሐመርሃ እግዚአብሔርን ለማምለክ መ ለዘለቄታው ቤት ለመስራት። የባቢሎን ግንብ የሰሩት ሰዎች ዓላማ ምን ነበር? ሀ ስማቸውን ሳይበተኑ ስማቸውን ለማስጠራት። ለ ከጥፋት ውሃ ለማምለጥ ሐመርሃ እግዚአብሔርን ለማምለክ መ ለዘለቄታው ቤት ለመስራት። 14ኛው ጥያቄ የሎጥ ታላቅ ልጅ የወለደችው ልጅ ምን ተብሎ ተሰየመ? የሎጥ ታላቅ ልጅ የወለደችው ልጅ ስሙ ማን ይባላል? ሀ ሞዓብ ለ አሞን ሐመርሃ ቢንኦኒ መ ኤሳው ደግመዋለሁ። የሎጥ ታላቅ ልጅ የወለደችው ልጅ ምን ተብሎ ወይም ደግሞ ስሙ ማን ይባላል ነው? ሀ ሞዓብ ለ አሞን ሐመርሃ ቢንኦኒ መ ኤሳው። 15ኛው ጥያቄ አዳም ሴትን ከወለደ በኋላ የኖረው ስንት ዓመት ነው? አዳም ሴትን ከወለደ በኋላ የኖረው ስንት ዓመት ነው? ሀ 130 ዓመት ለ 700 ዓመት
ሐመርሃ 930 ዓመት መ 300 ዓመት። ደግሞአለሁ። አዳም ሴትን ከወለደ በኋላ የኖረው ስንት ዓመት ነው? ሀ 130 ዓመት ለ 700 ዓመት ሐመርሃ 930 ዓመት መ 800 ዓመት። 16ኛ ጥያቄ በኖህ ዕድሜ በ6ኛው መቶ ዓመት በየትኛው ወርና ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ? በኖህ ዕድሜ በ6ኛው መቶ ዓመት በየትኛው ወርና ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ? ሀ በሁለተኛው ወር በ17ኛው ዕለት ለ በአንደኛው ወር በአንደኛው ቀን ሐመርሃ በ7ኛው ወር በ17ኛው ቀን መ በ10ኛው ወር በመጀመሪያው ቀን። ደግሞአለሁ። በኖህ ዕድሜ በ6ኛው መቶ ዓመት በየትኛው ወርና ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ? ሀ በሁለተኛው ወር በ17ኛው ዕለት ለ በአንደኛው ወር በአንደኛው ቀን ሐመርሃ በ7ኛው ወር በ17ኛው ቀን መ በ10ኛው ወር በመጀመሪያ ቀን። 17ኛ ጥያቄ ቃየን የኃጢአቱን ቅጣት ልሸከማት የማልችላት ታላቅ ናት ካለ በኋላ ምን እሆናለሁ ብሎ ፈራ? ቃየን የኃጢአቱ ቅጣት ልሸከማት የማልችላት ታላቅ ናት ካለ በኋላ ምን እሆናለሁ ብሎ ፈራ? ሀ በምድር ላይ ስደተኛ ሆናለሁ ለ ከእግዚአብሔር ፊት እሰወራለሁ ሐመርሃ የሚያገለኝ ሁሉ ይገድለኛል መ ከአባቴ ቤት እባረራለሁ። ምን ብሎ ነው የፈራው ነው? ሀ በምድር ላይ ስደተኛ ሆናለሁ ብሎ ለ ከእግዚአብሔር ይሰወራለሁ ብሎ ሐመርሃ የሚያገኘኝ ሁሉ ይገድለኛል ብሎ መ ከአባቴ ቤት እባረራለሁ ብሎ። 18ኛው ጥያቄ እግዚአብሔር አዳምን ምድር ካንተ የተነሳ የተረገመች ትሁን ካለ በኋላ አዳም በሕይወት ዘመኑ ሁሉ ከምድር የሚበላው እንዴት ነው? እግዚአብሔር ለአዳም ምድር ካንተ የተነሳ የተረገመች ትሁን ካለ በኋላ አዳም በሕይወት ዘመኑ ሁሉ ከምድር የሚበላው እንዴት ነው? ሀ በሰላም ለ በደስታ ሐመርሃ በድካም መ በብዙ። ደግሞአለሁ። እግዚአብሔር ለአዳም ምድር ካንተ የተነሳ የተረገመች ትሁን ካለ በኋላ አዳም በሕይወት ዘመን ሁሉ ከምድር የሚበላው እንዴት ነው? ሀ በሰላም ለ በደስታ ሐመርሃ በድካም መ በብዙ። 19ኛው ጥያቄ እግዚአብሔር አምላክ ከአዳም የወሰዳትን አጥንትን ሴት አድርጎ ሰራትና ወደ አዳም አመጣት። አዳም እርሷን ሴት ብሎ የጠራት ለምን ምክንያት ነው? እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራትና ወደ አዳም አመጣት። አዳም እርሷን ሴት ብሎ የጠራት ለምን ምክንያት ነው? ሀ ውብ ስለነበረች ለ ከወንድ ተገኝታለችና ሐመርሃ ረዳት ስለሆነች መ የእናትነት ሚና ስላላት። ደግሞአለሁ። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራትና ወደ አዳም አመጣት። አዳም እርሷን ሴት ብሎ የጠራት ለምን ምክንያት ነው? ሀ ውብ ስለነበረች ለ ከወንድ ተገኝታለችና ሐመርሃ ረዳቱ ስለሆነች መ የእናትነት ሚና ስላላት። 20ኛ ጥያቄ ወንዝ ገነትን ያጠጣ ዘንድ ከኤደን ከወጣ በኋላ ለ4 ክፍል ይከፈል ነበር። የትኛው ወንዝ የዚያም ምድር ወርቅ ጥሩ የሆነበት የኤውላጥን ምድር ይከባል? የኤውላጥን ምድር የሚከበው ወንዝ የትኛው ማለት ነው? በሌላ አባባል ባጭሩ ሀ ጊዮን ለ ጤግሮስ ሐመርሃ ኤፍራጥስ መ ፊሶን። ደግሞአለሁ። እንግዲህ ከገነት የሚወጣው ከኤደን ገነት የሚወጣው ወንዝ ገነትን ያጠጣ ዘንድ ከኤደን ገነት የወጣው በኋላ ለ4 የተከፈለው ውሃ ተከፍሏል እና የኤውላጥን ምድር የሚከበው የትኛው ነው? ሀ ጊዮን ለ ጤግሮስ ሐመርሃ ኤፍራጥስ መ ፊሶን። 21ኛ ጥያቄ
ከኤውላጥ ምድር ከወርቅ በተጨማሪ የሚገኘው የከበረ ድንጋይ የትኛው ነው? ከኤውላጥ ምድር ከወርቅ በተጨማሪ የሚገኘው የከበረ ድንጋይ የትኛው ነው? ሀ ሰንጴር፣ ለ ሉል፣ ሐመርሃ ኤሜራልድ፣ መ አልማዝ። ደግሞአለሁ። ከኤውላጥ ምድር ከወርቅ በተጨማሪ የሚገኘው የከበረ ድንጋይ የትኛው ነው? ሀ ሰንጴር፣ ለ ሉል፣ ሐመርሃ ኤሜራልድ፣ መ አልማዝ። 22ኛ ጥያቄ እግዚአብሔር በስድስተኛው ቀን ሰውን ከመፍጠሩ በፊት ያደረገው የመጨረሻው ፍጥረት የቱ ነው? እግዚአብሔር በስድስተኛው ቀን ሰውን ከመፍጠሩ በፊት ያደረገው የመጨረሻው ፍጥረት የቱ ነው? ሀ የሰማይ ወፎችን፣ ለ የባህር ዓሦችን፣ ሐመርሃ የምድር አራዊትን፣ መ ጠፈርን። ደግሞአለሁ። እግዚአብሔር በስድስተኛው ቀን የሰውን ከመፍጠሩ በፊት ያደረገው የመጨረሻው ፍጥረት የቱ ነው? ሀ የሰማይ ወፎችን፣ ለ የባህር ዓሦችን፣ ሐመርሃ የምድር አራዊትን፣ መ ጠፈርን። 23ኛ ጥያቄ እግዚአብሔር የፈጠረውን ሁሉ አይቶ እጅግ መልካም ነበረ ያለው በየትኛው ቀን ነው? እግዚአብሔር የፈጠረውን ሁሉ አይቶ እጅግ መልካም ነበረ ያለው በየትኛው ቀን ነው? ሀ በአምስተኛው ቀን፣ ለ በስድስተኛው ቀን፣ ሐመርሃ በሰባተኛው ቀን፣ መ በሁሉም። እግዚአብሔር የፈጠረውን ሁሉ አይቶ እጅግ መልካም ነበረ ያለው በየትኛው ቀን? ሀ በአምስተኛው ቀን፣ ለ በስድስተኛው ቀን፣ ሐመርሃ በሰባተኛው ቀን፣ መ በሁሉም። 24ኛ ጥያቄ እግዚአብሔር ብርሃንንና ጨለማን ከለየ በኋላ ብርሃኑን ምን ብሎ ጠራው? እግዚአብሔር ብርሃንንና ጨለማን ከለየ በኋላ ብርሃኑን ምን ብሎ ጠራው? ሀ ቀን፣ ለ ብሩህ፣ ሐመርሃ ፀሐይ፣ መ ዕለት። እግዚአብሔር ብርሃኑን እና ጨለማን ከለየ በኋላ ብርሃኑን ምን ብሎ ጠራው? ሀ ቀን፣ ለ ብሩህ፣ ሐመርሃ ፀሐይ፣ መ ዕለት። 25ኛ ጥያቄ ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን ስንት እጥፍ ተብሎ ተጻፈ? እዚህ ላይ ነው የሚያበቃው ጥያቄው። በእውነቱ ይቅርታ። ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን ስንት እጥፍ ተብሎ ተጻፈ? ሀ 10 እጥፍ፣ ለ 7 ጊዜ 7 እጥፍ፣ ሐመርሃ 7 እጥፍ፣ መ 77 እጥፍ። ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን ስንት እጥፍ ተብሎ ተጻፈ? ሀ 10 እጥፍ፣ ለ 7 ጊዜ 7 እጥፍ፣ ሐመርሃ 7 እጥፍ፣ መ 77 እጥፍ። 26ኛ ጥያቄ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። የዚህ ጸጸትና ሐዘን ዋና ምክንያቱ ምን ነበር? ሀ የምድር ባዶ መሆን፣ ለ የሶዶም ሰዎች ኃጢአት፣ ሐመርሃ የኒፍሊሞች ኃጢአት፣ መ የባቢሎን ሰዎች ኃጢአት። ደግሞአለሁ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። የዚህ ጸጸት እና ሐዘን ዋና ምክንያት ምን ነበር? ሀ የምድር ባዶ መሆን፣ ለ የሶዶም ሰዎች ኃጢአት፣ ሐመርሃ የኒፍሊሞች ኃጢአት፣ መ የባቢሎን ሰዎች ኃጢአት። 27ኛው ጥያቄ እግዚአብሔር የአብርሃምን ዘር ሁሉ እንዲገረዝ ሲያዝዘው ይህ የቃል ኪዳን ምልክት በስንት ቀን ዕድሜ ላይ ይደረግ ነበር? እግዚአብሔር የአብርሃምን ዘር ሁሉ እንዲገረዝ ሲያዝዝ ይህ የቃል ኪዳን ምልክት በስንት ቀን ዕድሜ ላይ ይደረግ ነበር? ሀ በ8ኛ ቀን፣ ለ በ7ኛ ቀን፣ ሐመርሃ በ1 ቀን፣ መ በ30ኛ ቀን። ደግሞአለሁ። እግዚአብሔር
የአብርሃምን ዘር ሁሉ እንዲገረዝ ሲያዝዘው ይህ የቃል ኪዳን ምልክት በስንተኛው ቀን ዕድሜ ላይ ይደረግ ነበር? ሀ በ8ኛው ቀን፣ ለ በ7ኛው ቀን፣ ሐመርሃ በ1ኛ ቀን፣ መ በ30ኛው ቀን። 28ኛው ጥያቄ አብርሃም እንጀራና የወይን አቆማዳ ለአጋር በትከሻዋ አሸክሞ ብላቴናውን ሰጥቶ አስወጣት። አጋር በቤርሳቤህ ምድረ በዳ ስትቅበዘበዝ ውሃው ካቆማዳው ሲያልቅ ብላቴናውን እንዳይሞት በማሰብ የት ጣለችው? አብርሃም እንጀራና የውሃ አቆማዳ ለአጋር በትከሻዋ አሸክሞ ብላቴናውን ሰጥቶ አስወጣት። አጋር በቤርሳቤህ ምድረ በዳ ስትቅበዘበዝ ውሃው ካቆማዳው ሲያልቅ ብላቴናው እንዳይሞት በማሰብ የት ጣለችው? ሀ በውሃ ምንጭ አጠገብ፣ ለ በትልቅ ዛፍ ጥላ ስር፣ ሐመርሃ ከአንድ ቁጥቋጦ ስር፣ መ ወንዝ ውስጥ። ደግሞአለሁ። አብርሃም እንጀራና የውሃ አቆማዳን ለአጋር በትከሻዋ አሸክሞ ብላቴናውን ሰጥቶ አስወጣት። አጋር በቤርሳቤህ ምድረ በዳ ስትቅበዘበዝ ውሃው ካቆማዳው ሲያልቅ ብላቴናው እንዳይሞት በማሰብ የት ጣለችው? ሀ በውሃ ምንጭ አጠገብ፣ ለ በትልቅ ዛፍ ጥላ ስር፣ ሐመርሃ ከአንድ ቁጥቋጦ ስር፣ መ ወንዝ ውስጥ። 29ኛ ጥያቄ ኤሳው በአባቱ በረከት ምክንያት በያዕቆብ ቂም ያዘበት። ኤሳው በአባቱ በረከት ምክንያት በያዕቆብ ቂም ያዘበት። ኤሳው በልቡ ምን ብሎ አሰበ? ኤሳው በአባቱ በረከት ምክንያት በያዕቆብ ቂም ያዘበት። ኤሳው በልቡ ምን ብሎ አሰበ? ሀ ወንድሙን ይቅር እለዋለሁ፣ ለ ለአባቴ የለቅሶ ቀን ቀርቧል፣ ሐመርሃ ከአባቴ ቤት እሸሻለሁ፣ መ ለያዕቆብ ስጦታ እሰጣለሁ። ደግሞአለሁ። ኤሳው በአባቱ በረከት ምክንያት በያዕቆብ ቂም ያዘበት። ኤሳው በልቡ ምን ብሎ አሰበ? ሀ ወንድሜን ይቅር እለዋለሁ፣ ለ ለአባቴ የለቅሶ ቀን ቀርቧል፣ ሐመርሃ ከአባቴ ቤት ይሸሻል፣ መ ለያዕቆብ ስጦታ ይሰጣል ይላል። 30ኛውና የመጨረሻው የዚህ ክፍል 2 የመጨረሻው ጥያቄ ነው። ክፍል 3 ደግሞ ከዚህ በመቀጠል የሚለቀቅ ስለሆነ 6ኛ ዙር ጥያቄና መልስ ውድድር ክፍል 1 አለው፣ ክፍል 2 አለው፣ ክፍል 3 አለው። ስለዚህ ይሄ የክፍል 2 መጨረሻ ነው፣ አላለቀም። ክፍል 3 ደግሞ ይለቀቃል ማለት ነው። ያዕቆብ ወደ አባቱ ገብቶ አባቴ ሆይ ባለው ጊዜ ይስሐቅ እነሆኝ ልጄ ሆይ አንተ ማነህ ብሎ ጠየቀው። ያዕቆብ የመለሰለት ምላሽ ምን ነበር? ያዕቆብ ወደ አባቱ ገብቶ አባቴ ሆይ ባለው ጊዜ ይስሐቅ እነሆኝ ልጄ ሆይ አንተ ማነህ ብሎ ጠየቀው። ያዕቆብ የመለሰለት ምላሽ ምን ነበር? ሀ እኔ ያዕቆብ ነኝ፣ ለ ያንተ ልጅ ነኝ፣ ሐመርሃ የበኩር ልጅህ ያዕቆብ ነኝ፣ መ የበኩር ልጅህ ኤሳው ነኝ። ደግሞአለሁ። ያዕቆብ ወደ አባቱ ቤት ገብቶ አባቴ ሆይ ባለው ጊዜ ይስሐቅ እነሆኝ ልጄ ሆይ አንተ ማነህ ብሎ ጠየቀው። ያዕቆብ የመለሰለት ምላሽ ምን ነበር? ሀ እኔ ያዕቆብ ነኝ፣ ለ ያንተ ልጅ ነኝ፣ ሐመርሃ የበኩር ልጅህ ያዕቆብ ነኝ፣ መ የበኩር ልጅህ እኔ ኤሳው ነኝ። ቀጣይ እንግዲህ በሌላ ከዚህ ቀጥሎ ደግሞ ያለው ደግሞ ይለቀቃል ማለት ነው። እንግዲህ እስከ ክፍል 1 ሰርታችሁ ጨርሳችኋን ብዬ አስባለሁ። ክፍል 2 ደግሞ ይሄው በዚሁ ያጠናቀናል። ክፍል 3 ደግሞ ከጥቂት ጊዜ በኋላ የሚለቀቅ ይሆናል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።